ውድ ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንኳን በሰላም ተመልሳችሁ መጣችሁ። ውድ ቤተሰቦቼ ዛሬ አዝናኝና አስተማሪ የሆኑ ልዩ ልዩ ቪዲዮዎችን ይዤ መጥቻለሁ። ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን። እንግዲህ ኑራ ሴትዮዋ ፕራንክ ልታደርግ ነው ባለቤቷን። እንደምታዩት አዛ ነው እንግዲህ የምራው ነገር prank like oh yes I know prank exactly. I want you to be the camera person and catch everything with the camera. okay Go he's coming hide there Honey, are you okay? Where is Noura? Honey, Abir, what's going on? Abir. huh I should go back. What? No not you, don't spoil it. We are doing a prank. You're doing what? Madam Abir, should I go back? Nora, give me the phone. Actually, your husband said that you are going back to South Sudan next week. Really? Yes. What is this? What is the video? It was recording. You know what? Let's go here. ከእንደዚህ አይነት ሰራተኛ ከኑራይ ሰራተኛ ፈጣሪ ያውጣችሁ እያልኩኝ ዘና ፈታ እያልን እየተዝናናን እየተማርንበት እንቀጥላለን ማለት ነው። ሌላው ደግሞ የቲክታክ ቆንጆና ስኪኝ ቪዲዮ ነው። እንግዲህ እንደ በሬን እንደ በግም እንጮ እየተባባሉ ነው። ከባድ ነው። ቲክቶክ ላይ ያዳሺ እንደምን ሴን ታቋታላችሁ አይደል? ያዳሺ አረ በመድኃኒዓለም ታይኝ ያዳሺ ይው ብቻ ማታ በግና ፍየል ሆነ ላይቭ እንግባ። አረ ታይ ግን የቸኮለ ነው የሚያርደን። ታይ ያዳሺ ነው ገና the person አግኝቼ ገና ሮስቶ እንዴት እንደሚቆረጥ ኩል ሙድ ላይ ነኝ። ታይ ግን ታይ ጠቅምሻለሁ ቢሄድ my god please don't adjust me this kind of opportunity ist angusht. እንግዲህ ቲክቶክ መንደር እንደቀለጠ ነው። ጨዋታችንም እንደቀለጠ ነው። ቀጣይ ደግሞ አስቱ ወረኛዋን እናያታለን። በመጀመሪያ ሃፒ በርዝዴይ አስቱዬ፣ በጣም ወዳት ልጅ ናት። እስኪ እንያት። ይሄን ፎቶ ስታዩ ወሬኛዋ የፍራሽ ማስታወቂያ ሰራቸው ልትሉ ትችላላችሁ። እንዳፋችሁ ያርግልኝ። አይደለም አርቲስቶቹ ከኔ አተኛኘትና ስታይል ኮርጀው የፍራሽ ማስታወቂያ ሰርተው እንጂ አነሳሱ የበርዝዴይ ነበር ድሮ በእኛ ጊዜ። ኢትዮጵያ ሳትመጣ ደማቁ የልደት አከባበር ይሄንን ይመስል ነበር። እንዳደነግጡ 8 ዓመት የሞላኝ ዘግይቼ ነው። እንግዲህ እንዳልኳችሁ ሮጬ የልደቴ ቀን ፎቶ ቤት ነበር የሚሄደው። ዘንድሮስ ፎቶ ቤት ሄድሾይ ማለታችሁ አይቀርም። አልሄድኩም። የዘንድሮ ይሄው እሺ ያዳኛ መሰግናለሁ። ስንቱ ሆነ ጊዜው እኮ ይሄዳል። አዎ 38 ደፍተህ ይባላል። እሺ ጨመር አንቺ ለማን ላፈሽ በሚገርም በኩልክራ አፈታተው አንተ ነው 21 አድርግ 30 የሄደኩት 38 ዓመት አይባልም። እቺ ትምህርት አትማር አይባልም። ምንድነው አንቺ አርቲስት ነሽ። 600 ምናምን ሺህ ሰው የሚከተልሽ ነች። እሱማ አርቲስት ነች። 10 ዓመት በኋላ ደምሮ ቀንሰው አስተዋረጠች ይላል። አረጠች ይላል። ይገባ 49 ይገባታ ተነጥቶ አንዳትይ አንቺ ኩራቢ ተከፈለ ነው ራባሽ ኩራባሽ አይ አስተውቃ በቃ አንቺ እኮ በጥራቃንሽ መጨረሻ እኔ ውድ በጣም ነው ወድ መልካም ልደት 38 ከባድ ነው። የሴቶች ጸላት እየሆነች ነውና መልካም ልደት በድጋሚ። ቀጣይ ደግሞ የሀገራችን ንጉስ መጥቷል እየተባለ ነው። እስኪ ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። ቀጣይ ቪዲዮ እስኪ የሀገራችንን ቴዎድሮስ ይመጣል እያሉ ነው። እንዲሁም ደግሞ መጥቷልም እየተባለ ነው። እናንተስ ምን ትላላችሁ? ኢትዮጵያ ነፃ የሚያወጣት መንግስት ማለት ነው። እንየው እስኪ ቪዲዮ። በርካታ የአረብ ሀገራት ከኢትዮጵያ ተቆርሰው የተሸጡ ናቸው።
በተለይ ሊቢያ በርካቶቹ ከኢትዮጵያ ተቆርሰው የተሸጡ ሀገራት ናቸው። አብዛኞቹ ግን መመለሻቸው ሰዓቱ ደርሷል። እነዚህን ሀገሮች ማን ነው የሚመልሳቸው ብትሉኝ ዳግማዊ ቴዎድሮስ ነው። ዳግማዊ ተወልዶ የሚመጣው ቴዎድሮስ ተወልዶ ሊሆን ይችላል ያላቅም። ይሄ ቴዎድሮስ ሀገርን አንድ ያደርጋል። የኢትዮጵያ ማንነት ወደ ቀድሞ ማንነት ትመለሳለች። ኢትዮጵያ ላይ የምትኖረው አንዲት እምነት ናት፣ አንዲት ሀገር። የትኛው እምነት እንደሆነ አላቅም፣ ነገር ግን አንዲት እምነት፣ አንዲት ሀገር፣ አንዲት ብሔር የለም። ከዛ በኋላ የት ነው ብሔር የለም። በብሔር በሃይማኖት በየገዝቱ የምትለጣለጡ ሰዎች የዛኔ አካውንታችሁን ዘግታችሁ መጥፋት ሰዓቱ ነው ማለት ነው። ዳግማዊ ቴዎድሮስ ግን የሚመጣው እንደ ከዚህ በፊቱ ቴዎድሮስ አይደለም። ሻሞላውን ሲያወጣው ገና ልክ እንደ ድራጎን ካፉ ሰዓት የሚተፋ ነው የሚሆነው። አንተ ምንም አይነት ታንክና መድፍ ብትጣጠቅ ቴዎድሮስን መርታት እንደማችል ድግምኛም ተጽፏል። ያም ያደርገዋል። ነገር ግን አንድ ዝለግር ያለ ነገር በቅርብ የሆነ ዜና አይቼ ነበርና ጠቅላይ ሚኒስትር አብይ አህመድ ጅቡቲ እንደሚያስመልሱ የተጠየቀ ጥያቄ አለ። ይሄ ሰው እሱ ይሆን ወይ ነው አሁን ጥያቄው። ዳግማዊ ቴዎድሮስ ማለት አብይ ነው ወይ ነው ወይስ ሌላ ንጉስ ነው ወይ ቀጣይ የሚመጣው ንጉስ? እኔ ልል የቻልኩት አንደኛ እሱ ነው የሚያስመልሳት ተብሏል። ጅቡቲ ሊያስመልሳት የሚችል ያ ንጉስ ነው ተብሏል። ስለዚህ አብይ ይሄን ነገር የሚሰራው ከሆነ እሱ ጅቡቲ ማስመለስ ከቻለ ዳግማዊ ቴዎድሮስ ነው ማለት ነው። ይሄ ነገር እስኪ ሁላችሁም በጣም በርካታ ሀሳቦች ተነስተዋል። ይሄ ነገር በየኮሜንቱ አሳውቁና ቀጣይ ቪዲዮ ራቦዬ ትመቸኛለህ። እንግዲህ ፍርዱን ለቤተሰቦቻችን እንተውና እኛ ስራችንን እንቀጥላለን። ሌላው ቪዲዮ ደግሞ ስለ ሼክ ተብሎ ስለሚጠራ ስለ ኡስ ነው። እኔው እስኪ ምን እንዳሉት ምን አህመድ ሚስት አግባና ለሴቶች ያሳያቸው። ማግባት ካልፈለክ ከካሜራ ጀርባ ሆነ አስተምር፣ ካልሆነ ሴቶችን ተፈታተንካቸው። ማለቴ ከባድ ሆኖ ታይቷቸዋል። ይሄንን ያክል ዛቻ፣ ስድብ እኔን በጣም የገረመኝ ነገር ቢኖር አንደኛው ደንቆሮ ምን አለ? አንተ እንደ አዲስ ተወልደህ ብትማር አትደርስበትም፣ ምቀኛ ቀናተኛ አለኝ። አቤት የአቂዳ መውረድ! ከመጣህብኝማ ልክ ልኩን እነግርሃለሁ ወዳጄ። አይደለም ለዚህ ድሩዬ ጸጉሩን አበላልጦ ለሚቆረጥ ጺሙን ራሱ ልጅ ለመምሰል የሚያሳጥር በሱና ስም ለሚነግድ ተወውና በእነዛ በታላላቅ ዓሊሞች እነ ሸህ ሙቅቢል እነ ሸህ ፈውዛን ወዘተራ ሁን በዘመናችን የመን ላይ ያለው ጀግና ሸህ ያህያ ሐጆሪ እዚሁ ሀገራችን ውስጥ ሸህ ያህያ ሐጆሪ ደረሳ ወንድማችን አቡ ኒብራስ ሙስጠፋ ሌሎችም የሱና ወንድሞች እንዲሁም የሱና ዑለሞች ወላሂ አልቀናባቸውም፣ አልመቀኛቸውም፣ አከብራቸዋለሁ። ለአላህ ብዬ እወዳቸዋለሁ። ሁሴን አህመድ በሱና ላይ አላጋጭ ነው። እውነቱን ልንገርህ አበላሉ ራሱ የሚያስጠላ እንዲህ ሕፃን ልጅ ማንኪያ የሚነክስ ፈትዋ ይሰጣል ይባላል። እውነት ዒልም ኑሮት ነው? በጎጉል ላይ ሐዲስና የዑለሞቹን ንግግር ሰርች እያደረገ እና የኡስታዞችን ሪከርድ እያዳመጠ ነው። ደግሞ በዛም ላይ ብራው መከራ ቁርአን ሐፊዝ ነኝ ብሎ ረሱል ሰለላሁ ዐለይሂ ወሰለም ጋር ልደርስ 36ኛ ላይ ነኝ አለ። ወይ ጉድ! እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ እስከ ሁሴን ድረስ ያለው 36 ትውልድ ነው። ሌላው ቁርአን አያውቅም። እዚህ ደግሞ በሌላ ቪዲዮ መጣልሃለሁ። አሁን ይበዛብሃል። የእኔን አንጀት እንዲያቃጥልከኝ የአንተንም አንጀት አቃጥለዋለሁ። ደምህ ከፍ ቢል ጨጓራህም ቢላጥ ልብህ ዝቅ ቢል ስኳርህም ቢጨምር አያገባኝም። ሁሴን አህመድ በሱና ስም የሴት ገንዘብ እየሰበሰበ ነው እና እንደምታዩት ነው። ኡሳችንን አግባ ሼካቱን አግባ እየተባለ ነው። አግባ ለምንድን ነው ሴቶቹን የምታደነባብራቸው የምታወዛግባቸው እያሉ ነው። ቀጣይ ደግሞ በጣም ያዘንኩበትና እንዲሁም በቃ ሁላችንም ድምጽ ልንሆናቸው ይገባል። በሊቢያ በጣም እየተሰቃዩ ፈተና ውስጥ ስቃይ ውስጥ ያሉ እህቶች ወንድሞቻችንን ሁላችንም ድምጽ እንሆናቸው እያልኩ ብቻዬን ቪዲዮ በቲክቶክ መንደር አብረን ይዘን ተናል። This message is for Libya or for Libyan people. Libyan people or Libya government. Why are you torturing, killing, raping, slaving our people? Our people come to your country because they just want a better life. They just want to work. They just want a better things. Or they just want to pass through. They just want to go to Europe or somewhere. Why are you killing our people?
Why are you torturing our people? We're supposed to be brothers. You guys are Africans. We are Africans. Why are you killing our people? Your former president used to like Ethiopian and Eritreans. He sees us as a brothers and sister. But now, you guys are killing, torturing, raping, taking organs from people. What kind of sick thing is this? Why are you torturing our people? Stop killing our people. Stop killing Eritreans, Ethiopians. It doesn't matter which country they're coming from. Stop torturing people. Have humanity. Have decency. If you don't want them, you can deport them back or you can let them through. Otherwise, don't kill our people. Stop torturing our people. The world is watching you. Our voice will be heard one day. Or the table might turn. So, please stop killing our people. Stop killing Ethiopians, Eritreans. Stop torturing our people. Stop slaving our people. Stop raping our girls. We're Africans. Why are you treating us like this? We just want to go through, or we just want to work. We just want to have a better life. That's all we need. We don't want to mess your country. We don't want to stay at your country. Just let us be. Don't kill us. Stop torturing our people. Stop torturing our women. Stop killing our little kids. Stop killing our child. And the whole world is watching you. The whole world is watching you. The things you're doing right now. Our people is suffering in your country and you just stand by and watching it. Libya people, you gotta stand with us and stop this mess before it get messy. So, stop killing our people. Stop killing Ethiopians, Eritreans in Libya. በሊቢያ ለሚሰቃዩት ወንድሞቻችን በተቻለ መጠን ድምጽ እንሆናቸው፣ ወደ ሀገራቸው በሰላም እንዲመለሱ 2007 ምናምን ትዝ ይለኛል 6 ከተሳሳትኩኝ አርሙኝ። የተፈጠረው ነገር እንዳይፈጠር ፈጣሪ ከዛ ነገር ይሰውረን። እንደው ብቻ ለምን እንደሆነ አላቅም፣ በጣም ነው የሚያመው። ፈጣሪ ሰላሙን ያብዛልን። ስለነበረን ቆይታ ቴንኪው አመሰግናለሁ። በአዲስ ስራ እስከምንገናኝ ሰላም ቆዩልኝ።